ተመልካቾቻችን በያላችሁበት ቦታ ሁሉ ሰላምና ጤና ይዘላችሁ። እንግዲህ የእንግዳችን ጥያቄ የተሰኘውን ፕሮግራማችንን ዛሬ ይዘንላችሁ ወደ እናንተ መጥተናል። እንግዲህ እንግዳችንን ዛሬ ደግሞ በሚገባ በተገቢው ሰዓት ይዘን ቀርበናል። እንግዳችን እንግዲህ ከዚህ በፊት አንድ ቪዲዮ ሰርተናል። በዛ ቪዲዮ ላይ ሊንኩ ስር አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። እንግዳችን ፓስተር ደረጀ ይባላል። በጣም የሚወደው በጣም የማከብረው ፓስተራችን ነው። የህይወት ብርሃን ቤተክርስቲያን ፓስተር ነው። እሱ ደግሞ ራሱንም እንደገና ደግሞ ደሬ ማን ነው የሚለውን ጥያቄ ጠይቀን ራሱን ከማስተዋወቅ ይጀምርልናል ማለት ነው። ወደ እንግዳችን እንሄዳለን። እስቲ እንግዳችን እንኳን ዲያችን በዳና መጣ። እንኳን በዳና ቆያችሁ። እሺ ራስን ደሬ ማን ነው ተመልካቾቻችን እንዲያውቁ ደሬ ማን ነው የሚለውን ጥያቄ እንጠይቃለን። እስቲ ስለማንነቴ። እሺ አመሰግናለሁ። ስሜ መጋቢ ደረጀ ነው የሚባለው። የደየገና ከተማ የህይወት ብርሃን ቤተክርስቲያን መጋቢ ነኝ። እንግዲህ የማገለግለው በመጋቢነት ነው። ከዚህ ሌላ ነገር የለኝም። ዛሬ እንግዲህ ተመልካቾቻችን የምናወራው ስለ ወንጌል ነው። ስለ ወንጌል ስላሉ በተረፈ ፓስተርም ነው፣ ወንጌላዊም ሆኖ አገልግሏል። እንግዲህ በወንጌል ህይወቱ ላይ ያጋጠመው ገጠመኝም ሊኖር ይችላል፣ ብዙ ቻሌንጆች ሊኖሩ ይችላሉ። እርሱ እነዚያን አሳልፎ እግዚአብሔር ረድቶት ዛሬ ደግሞ በሚገባ እግዚአብሔር በሰጠው ጸጋ እያገለገለ ይገኛል። እንግዲህ አሁን ወደ ጥያቄያችን እንገባለን። እርሱ ከህይወቱ ጋር አገናኝቶ ጥያቄዎቹን ይመልሳል። ከመጽሐፍ ቅዱስና ከህይወቱ ጋር እያገናኘ ይመልስልናል ማለት ነው። እሺ መጀመሪያ የምንጠይቀው ጥያቄ ወንጌል ምንድነው? ወንጌል ምንድነው? አንተ መጽሐፍ ቅዱሳዊ በሆነ መልኩ መልስልን እንፈልጋለን። ወንጌልን እስቲ ባንተ ገለጻ አድርግ ስለ ወንጌል። እሺ ስለ ጥያቄው አመሰግናለሁ። ወንጌል ምንድነው ለሚለው ቀጥታ ከግሪኩ የወረደው ቃል ወንጌል ማለት የምስራች ድምጽ ማለት ነው። ከግሪኩ የወረደው ወርድ ወንጌልን የምስራች ድምጽ ይለዋል። በመጽሐፍ ቅዱስ ስንመለከት የዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ የሚል ቃል አለ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ይሄ ወንጌል የምንለው አሁን የምስራች ድምጽ ነው ያልኩት ቃል ወንጌል ማለት ኢየሱስ ማለት ነው። ወንጌል ማለት ኢየሱስ ማለት ነው። እንግዲህ ወንጌል ማለት ስለ ኢየሱስ ክርስቶስ ማውራት ማለት ነው። ስለ ኢየሱስ ክርስቶስ ማውራት ማለት ነው። ወንጌል የሚናገረው ስለ ኢየሱስ ክርስቶስ ታሪክ ነው እና ከዚህ አንግል ስንመለከት አሁን ባልኩት ክፍል ደግሞ መጀመሪያ ቃል ነበረ የሚለው ኢየሱስ ክርስቶስን አመልካች ቃል ነው። ኢየሱስ ክርስቶስን ያመለክታል። ስለዚህ ይህ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህ ወንጌል የምንለው ኢየሱስ ክርስቶስ የምንለው በአካል ከመምጣቱ በፊት በሰማይ በአብ ቀኝ እንዳለ ከሥላሴ አካላት አንዱ ሆኖ እንደነበረ ነው የሚያመለክተውና በአዲስ ኪዳን ላይ ስንመለከት ይሄ ቃል ሥጋ ሆኖ በምድር ላይ እንደተገለጠ ያሳያል፣ በዚህ ክፍል ላይ ማለት ነው። ስለዚህ የራሱን የቻለ በዚህ ምድር ላይ ይሄ ወንጌል ወይም ኢየሱስ ክርስቶስ የተገለጠበት ምክንያት አለው። ስለዚህ በዋናነት ስንመለከት ወንጌል የምስራች ድምጽ የሚለው ይሄ የምስራች ድምጽ ኢየሱስ ክርስቶስን ነው የሚያመለክተው ማለት ነው። እንግዲህ የብሉይ ኪዳኑን ስንመለከት በጽሁፍ ነው የተቀመጠልን ስለ ኢየሱስ ክርስቶስ ማለት ነው። በጽሁፍ ነው የተቀመጠልን። ወደ አዲስ ኪዳን ስንመጣ ደግሞ የምስራች ድምጽ የሚባለው ኢየሱስ ክርስቶስ ራሱ በአካል ተገልጦ የመጣበትን ያሳያል። በአካል ተገልጦ በምድር ላይ የመጣበትን ያሳያል። ኢየሱስ ተገልጧል። ከዛሬ 2000 ዓመት በፊት ተገልጦ ሰርቷል። ስለዚህ ወንጌል የሚለው ቃል ቀጥታ ኢየሱስ ክርስቶስን ነው የሚያመለክተው ማለት ነው እና ከግሪኩ የወረደው ቃል ደግሞ የምስራች ድምጽ የሚለውን ያመለክታል ማለት ነው። ተመልካቾቻችን ስለ ወንጌል እየተወያየን እንገኛለን። ወንጌልን ተመልክቶ ፓስተር ደረጀ ደግሞ ጥያቄያችንን በሚገባ መልሶልናል ማለት ነው። እንግዲህ ወንጌል የምስራች ድምጽ ነው፣ ማይደበቅ እውነታ ክርስቶስ የሞተበት እንደገና ደግሞ ሐዋርያቶች እነ እስጢፋኖስ እነ ጳውሎስ
ነፍሳቸውን እስከ መስጠት ድረስ ያገለገሉት ወንጌል ነው ማለት ነው። ስለዚህ ይሄንን ወንጌል እንደብቃለን ብንልም እንኳን አንችልም ማለት ነው። ስለዚህ ወንጌልን እንዴት መሰበክ አለበት? ይሄ ወንጌል እውነተኛ ከእግዚአብሔር ዘንድ የተሰጠ መመሪያ ከሆነ ወይም የምስራች ቃል ከሆነ እውነትም ወንጌል ህይወት ከሆነ ይሄ ወንጌል መሰበክ ያለበት እንዴት ነው የሚለውን ጥያቄ እንግዳችንን እንጠይቃለን። ድጋሚ ጥሩ ነው። እንዴት ይሰበካል ለሚለው መጽሐፍ ቅዱስ ቀጥታ መመሪያ ሆኖልን ተቀምጦልናል። ወንጌልን እንዴት መስበክ እንዳለብን ማለት ነው። ለምሳሌ እንደዚህ ይላል ማርቆስ ወንጌል ምዕራፍ 16 ላይ ከቁጥር 15 ላይ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ጌታችን ኢየሱስ ክርስቶስ በመማውቻው ሳምንት ላይ ወይም ወቅት ላይ ሐዋርያቱን ሲልክ ወይም ተልእኮ ሲሰጣቸው ምንድነው ያለው? እንግዲህ ወደ ዓለም ሁሉ ሂዱ፣ ወደ ዓለም ሁሉ ምን አድርጉ? ሂዱ፣ ወንጌልንም ለፍጥረት ሁሉ ሲበኩ። እንግዲህ ይህንን ወንጌል በምን አቅጣጫ እንሰብካለን ለሚለው ጥያቄ በመሄድ የምንሄደው ላልሰሙት ለማሰማት፣ ላልተቀበሉት እንዲቀበሉ እውነቱን ለመናገር፣ ላልዳኑት ይህንን እውነት በመናገር እንዲድኑ ለማድረግ በመሄድ ነው ይህንን ወንጌል የምንሰብከው ማለት ነው። መሄድ በሚለው ላይ ቤተክርስቲያን በምድር ላይ የተቀመጠችበት ዋና ዓላማም ጌታ ኢየሱስ ክርስቶስ ይህንን ተልእኮ ለሐዋርያቱ ሲሰጥ፣ ሐዋርያት ደግሞ በዘመናቸው አገልግሎ ለቀጣይ ትውልድ ጄኔሬሽን ሲያስተላልፉ ይህንን አደራ ቤተክርስቲያንም አሁን ያለችው ቤተክርስቲያንም ወንጌልን እንድትሰብክ ነው ጌታ እንግዲህ በዚህ ላይ ትእዛዝ የሰጠው ማለት ነው። ስለዚህ በመሄድ ይህንን ወንጌል እናሰራጫለን ማለት ነው፣ ወይም እንሰብካለን። ይህንን የእውነትን ወንጌል ይህ እውነት ላልገባላቸው፣ ላልበራላቸው፣ በጨለማ ውስጥ ላሉ እየሄድን አጋጣሚዎችን በመጠቀም ሁሉ ብለን ሄደን ታሊከን ሄደን ሰዎችን ባገኘን አጋጣሚ ሁሉ በተገናኘንበት በብዙ አንግል ይህንን ወንጌል ማሰራጫት እንችላለን። አንድ የሆነ ወጥ የሆነ በዚህ መልኩ ብቻ ነው የሚባል መንገድ አይደለም ወንጌልን የማሰራጫት መንገዱ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በዚህ ክፍል ላይ እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ሲበኩ፣ ይሄ ፍጥረት ሁሉ የሚለው ቃል ደግሞ ሰዎችን ሁሉ የሚያመለክት ነው ማለት ነው። አበሻውን፣ ፈረንጁን፣ ነጩን፣ ጥቁሩን ሁሉም እንዲሰማ ነው ተልእኮ የሰጠው ማለት ነው። ስለዚህ በመሄድ ነው ይህንን ወንጌል የምንሰብከው ማለት ነው። ያው ጥያቄው እንግዲህ ተመልሶልን ወንጌልን በመሄድ ወንጌል ያልገባበትን በመግባት ወይም ያልሰሙት እንዲሰሙት በማድረግ ወንጌልን ማገልገል እንችላለን ማለት ነው። ወንጌል የማይደበቅ ነው። ወንጌል የሚነገር ነው። እንደውም በሐዋርያት ስራ ላይ ሐዋርያቶች የሰሩትን ስራ ስለ ወንጌል ያደረጉትን ተጋድሎ ስንመለከት ወንጌል የሚደበቅ እውነት አይደለም። ወንጌል ለዓለም ሁሉ ግልጥ እንዲሆን እግዚአብሔር የሰጠው መመሪያ ነው ማለት ነው። ወንጌልን ደብቀን ወይም በጉያችን ስር ደብቀን የምናቆየው ነገር አይደለም። ለመዳን ለዓለም ሁሉ የተሰጠ ከእግዚአብሔር ዘንድ የተሰጠ የምስራች ነው። ስለዚህ ወንጌልን መስበክ አለብን። ያልሰሙ ብዙዎች አሉ፣ ለነዚያ ማዳረስ አለብን። ጥያቄው እነዚህን ይህንን ወንጌል ይዘው የሚያገለግሉ አገልጋዮች አሁን እንዴት መስራት አለባቸው? ወይም ደግሞ ወንጌልን ሲሰሩ ይሄንን የምስራች ወንጌል ይዘው አፍነው በአንድ አጥቢያ ብቻ እያገለገሉ ይኑሩ ነው ወይስ ይሄንን ወንጌል ለነፍሳት ያድርሱ ነው ወይስ የሚለውን እንጠይቃለን። እንግዲህ እነዚህ አገልጋዮች ወንጌልን የሚያገለግሉ አገልጋዮች አሉ። እነዚህ አገልጋዮች ምን ማድረግ አለባቸው? በኑሯቸው ምን መምሰል አለባቸው? ወንጌልን የሚያገለግሉ አገልጋዮች በአንድ አጥቢያ ብቻ ተቆልለው ተቀምጠው ያገልግሉ ወይስ እንዴት መገልገል አለባቸው ለምለው ጥያቄ ይሄ ወንጌልን የምናገለግልባቸው መንገዶች ብዙ ናቸው።
ለምሳሌ አጥቢያን የሚያገለግሉ አሉ፣ ሚሽን ወጥቶ የሚያገለግሉ አሉ፣ ራሳቸውን ችለው ማለት ነው። ዮሐንስ ወንጌልን ስንመለከት አጠቃላይ የዮሐንስ ወንጌል ዋና ሚኒ ፖይንቱ ዋና ሐሳቡ ምንድነው? ጌታችን ኢየሱስ ክርስቶስ በምድር ላይ በአካል የተገለጠው ሰዎች እንዲድኑ የዳኑ ደግሞ በዳኑበት እውነት በክርስትና ሕይወታቸው ጸንቶ እንዲቆሙ ነው። ያልዳኑ እንዲድኑ የዳኑ ደግሞ በዳኑት እውነት በተረዱት እውነት በተቀበሉት ሕይወት ጸንቶ እንዲቆሙና የእግዚአብሔርን መንግስት እንዲወርሱ የሚል ነገር ነው የዮሐንስ ወንጌል ዋና ሐሳቡ ማለት ነው። ከዚህ አንግል ስንመለከት በቤተ ክርስቲያን ውስጥም የዳኑ ሰዎችን የሚጠብቁ አገልጋዮች ያስፈልጓታል። የዳኑትን ለእግዚአብሔር መንግስት የሚያዘጋጁ እያስተማሩ እየኮተኮቱ የእግዚአብሔርን ቃል እያጠጡ እያበሉ እየመከሩ እየገጸጹ እየዘለፉ ለእግዚአብሔር መንግስት ነፍሳትን የሚያዘጋጁ እነዚህም ያስፈልጋሉ። ሌላው ደግሞ ሌላ ጋር ሄዶ ለምሳሌ ሙስሊም ኤሪያ ወንጌል ያልገባበትን ሁሉ እየዞሩ እየገቡ የሚያገለግሉ አሉ። ለእያንዳንዱ ቦታ ሰው ያስፈልጋል። የወንጌል ሰው ያስፈልጋል። ቦታውን የማሰላ ማለት ነው። አንዳንድ ጊዜ የቤተ ክርስቲያን ጥሪ ወይም የቤተ ክርስቲያን አገልግሎት የሚያገለግሉ ሰዎች ለቤተ ክርስቲያን ብቻ ቆሞ ማስተማር የሚችሉ ሰዎች ለወንጌል ስርጭት በሚወጡበት ጊዜ ውጤታማ ያልሆኑበት ምክንያቶች አሉ። ይሄንን ደግሞ የሚለየው ቤተ ክርስቲያን ወይም የቤተ ክርስቲያን አባቶች ናቸው። ስለዚህ ወንጌልን በአጥቢያም ከአጥቢያ ጀምሮ እስከ ዓለም አቀፍ ጌታችን ኢየሱስ ክርስቶስ አሁን ባነበብነው በማርቆስ 15:16 ላይ ያስቀመጠው ቃል ምንድነው? ወንጌልን ለፍጥረት ሁሉ ይላል። አሁን ሐዋርያት ያን ጊዜ የት ነበሩ? ኢየሩሳሌም ነበሩ። ከኢየሩሳሌም ወጥቶ ወደ ይሁዳ ወደ ሰማርያ እስከ ምድር ዳርቻ አላቸው። ስለዚህ አሁን ያለንበትን መነሻ በማድረግ ካለንበት በብዙ በመላክ ገንዘብ በመስጣት በተለያየ መንገድ ወንጌልን ማገልገል እንችላለን። ስለዚህ በዚህ ሁኔታ ማገልገል ይቻላል ወንጌልን ማለት ነው። ግን ያለንበት ምን መሆን አለበት? መነሻ መሆን አለበት። ካለንበት መነሻ ተነስተን እስከ ምድር ዳርቻ ወንጌልን ማገልገል አለብን ማለት ነው። እዚህ ጋር ላቋርጥና ለምሳሌ በመጽሐፍ ቅዱሳችን ስንመለከት ጳውሎስ እንደዚህ ይላል፣ እኔ እተክላለሁ አጵሎስ ደግሞ ያጠጣል ይላል። አሁን በዚህ ዘመን ተካዩ ማን ነው? የሚያጠጣው ማን ነው? ተካይ አለ ወይ? ወይም ነፍሳትን የሚያድን ነፍሳትን የጌታን መንግስት ሊያሰፋ የወጣ ተካይ ነው የምንለው ሰው አለ ወይ? በዚህም ዙሪያ በየትኛውም በኢትዮጵያም ዙሪያ በዓለም አቀፍም ተካይ አለ ወይ? እንደኔ አለ ብዬ እናገራለሁ። ምክንያቱ በሙላት እኛ በሚናያቸው ነገሮች መገደብ የለብንም። ለምሳሌ ወንጌልን ቀጥታ በመላክ የሚያገለግሉ ቸርቾች አሉ። ወንጌልን በመላክ የሚያገለግሉ ቸርቾች አሉ። ወንጌል ያልደረሰበትን ሙስሊም በበዛበት አካባቢ ላይ ሚሽነሪዎችን በመላክ የሚያገለግሉ ሰዎች አሉ። እነዚህ የተላኩ አገልጋዮች ወንጌልን መስክሮ የዳኑ ሰዎችን ሰብስቦ ቤተክርስቲያን ሲተክሉ እነዚህ ተካዮች ናቸው ማለት ነው። አስተምሮ ደቀ መዛሙር አድርጎ ከዛ በኋላ ቤተክርስቲያንን እዛ ጋር በማደራጃት የሚሰሩ ሰዎች እነዚህ ናቸው ተካዮች የሚባሉ ማለት ነው። ቤተክርስቲያን ተካሉ የሚባለው አሁን በብዛት የሚናያቸው መሰረቱ የሚባሉ ነገሮችን ነው። ባለራዕይና መስራች የሚባል ነገር ይበዛል በዚህ ዘመን ማለት ነው። እንግዲህ እንደ ዘመኑም እንደ ቴክኖሎጂም ሁኔታዎች እየተቀየሩ እየመጡበት እና አንዳንድ ሊመሰረት አይችልም። ቤተክርስቲያን ተመሰርተዋል። አዎ፣ ስለዚህ ቤተክርስቲያን መተከል ይቻላል። መትከል ነው የሚባለው። ስለዚህ አሁን ከተመሰረተው ቤተክርስቲያን ሰዎችን ወስዶ
ናቱ በመጽሐፍ ቅዱሳችን ውስጥ ስለ መጨረሻ ዘመን የተተነበዩ የተነገሩ ብዙ ትንቢቶች አሁን ወደ ፍጻሜ እየቸኮሉ ስለሆነ እኛም ደግሞ ይህንን ወንጌል ቶሎ ቶሎ ብለን ማዳረስ አለብን። ምክንያቱም የወንጌሉ ዋና የሆነው ጌታችን ኢየሱስ ክርስቶስ ራሱ ሲናገር በዮሐንስ ወንጌል ምዕራፍ 9 ላይ ዕውሩን ባበረበት ቀን ማንም ሊሰራ የማይችልበት ሌሊት ትመጣለች። ስለዚህ የላከኝን ስራ ቶሎ ቶሎ ብዬ ላድርግ አለ፣ ሊፈጽም አለ። ስለዚህ እኛም ባለን ዘመን እውነቱ የበራልን ከምንም ይልቅ እውነቱ የበራልን እኛ ለዚህ ወንጌል ቶሎ ቶሎ ብለን ዋጋ በመክፈል ጊዜያችንን በመስጣት ማገልገል አለብን ማለት ነው። ስለዚህ ላልዳኑት አገልጋዮች ብቻ አይደሉም፣ የዳነው ህዝብ በሙሉ የሚሰራበት አደራ ነው ይሄ አደራ ማለት ነው። በአዲስ ኪዳን ሁሉም ካህን ነው፣ ሁሉም አገልጋይ ነው። ጌታን የተቀበለ ሁሉ ወደ ብርሃን የተሻገረ ሁሉ በጨለማ ያለውን ወደ ብርሃን እንዲሻገር መመስከር አለበት። አሁን ለምሳሌ አንድ የተሳሳተ እይታ ነው የሚለው ምንድነው? በእኔ አገማማት ብዙ ሰዎች የሚረዱት አገልጋይ ብቻ ይስራ ይውጣ ማለት ነው። ይሄ አይደለም። ሁሉም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ የተቀበለው የክርስቶስ እውነት የገባለት ሰው በሙሉ ይህንን ወንጌል ምን ማድረግ አለበት? ማገልገል አለበት፣ መመስከር አለበት፣ መውጣት አለበት፣ መናገር አለበት። በጨለማ ውስጥ ያለውን ውጣ ማለት አለበት፣ ክርስቶስን ማሳያት አለበት ብዬ ነው እኔ መልእክቴን ማስተላለፍ የሚፈልገው ማለት ነው። ያው እንግዲህ እንደሰማችሁ ሁላችንም ክርስቲያንን ምስክሮች ነን። ምክንያቱም ክርስቶስን ስንቀበል አምነን አዎ ትክክል ነው እውነት ነው ብለን ነው የተቀበልነው። ስለዚህ እውነት ነው ብለን የተቀበልነውን እውነት ይዘን ማቆየት የለብንም። ምክንያቱም ምስክሮች ሁላችንም ምስክሮች እንደሆነ መጽሐፍ ቅዱስ ይናገራል። ሁላችንም የየራሳችንን ድርሻ ማወጣት ይገባናል ማለት ነው። በመጨረሻም ደግሞ ስለ ሐሰተኛ ነቢያት ወይም ስለ ሐሰተኛ አስተማሪዎች እነዚያ ሐሰተኛ አስተማሪዎች ለምሳሌ ህዝቡን እያወከቡ ይገኛሉ። በሁለት ልብ እንዲሆኑ እያደረጉ ይገኛሉ። ይሄ የወንጌል ማለት የህይወት ጉዳይ እንደሆነ አይተናል። ህይወት እንደሆነ ክርስቶስ ራሱ ወንጌል እንደሆነ አይተናል እድን ስንነጋገር ማለት ነው። ስለዚህ ይሄንን እውነት የሆነውን ወንጌል ሰዎች ከመሬት ተነስተው የስህተት አስተምሮ ይዘው ተነስተው ሲበጠብጡ ወይም ሌላ ነገር ወደ ህዝቡ አይምሮ ሲያመጡ ለነዚህ አስተማሪዎችና ለነዚህ ነቢያት ነን ወይም ፓስተሮች ነን እያሉ ለራሳቸው ሹመት ሰጥተው የወጡ ወይም ቤተክርስቲያንም ሰጥታ ሊሆን ይችላል ወደ ሐሰት የተመሩ እነዚህ ምን ማድረግ አለባቸው? ይሄንን በውስጣቸው ያለውን ሐሳብ ወደ ህዝቡ ከማውጣቱ በፊት ምን ማድረግ አለባቸው? እዚህ ሰዎች አመሰግናለሁ። እነዚህን ሰዎች እኛ መጋፈጥ ያለብን አንድና አንድ በወንጌል ነው። ምክንያቱም እነሱም የተሳሳቱት በወንጌል ላይ ነው። ወንጌል ልክ እንደ ቀለም ትምህርት ተምረን ዕውቀት ይዘን የምንረዳው ብቻ አይደለም። የተጻፈውም በመንፈስ ቅዱስ ምሪት ስለሆነ ወንጌልን በመንፈስ ቅዱስ ካልተረዳን ወደ ስህተት ይመራናል። ፊደል ስለሆነ ማለት ነው። በፊደል መልክ ነው የተቀመጠልን፣ በጽሁፍ ስለተቀመጠ ማለት ነው። ማንም እንደመሰለው መፍታት የሚችልበት አይደለም። ይሄን እንዳይሆን ደግሞ ምንድነው ከልካዩ መንፈስ ቅዱስ ነው። ወንጌልን መረዳት ያለብን በመንፈስ ቅዱስ ይጋዛ ነው። እንደዚህ ያልተረዱ ሰዎች የስህተትን ትምህርት አብቅለው የስህተትን ትምህርት ጠንስሰው ይዞ ይወጣሉ። እነዛን ሰዎች ለመመለስ በህዝቡ ላይ እነዛን ሰዎች ለማጋለጥም ምን ያስፈልጋል? ዕውቀት ያስፈልጋል። ሁለተኛ ደግሞ በመንፈስ ቅዱስ መነዳት ያስፈልጋል፣ መረዳት። ጌታ ኢየሱስ ክርስቶስ ራሱ በማንም ፊት ስትቆሙ መንፈስ ያስረዳቸዋል፣ የምትሉትን እሱ ይነግራቸዋል ይላል። ስለዚህ መጸለይ መንፈስ ቅዱስ እንዲያስረዳን ደግሞ እኛ መጸለይ አለብን። ጸልየን መጽሐፍ ቅዱስን መንፈስ ቅዱስ በሚመራንና አውዱን በጠበቀ ሁኔታ ለምን ይሄ ተጽፏል፣ ለምን እንደዚህ ብሏል ጻፊው፣ ለምን ምክንያት እንደዚህ ተናገረ የሚሉትን ነገሮች መርምረን አውቀን ተረድተን ከተነሳን በኋላ
የነዛን ሰዎች ትምህርት በትውልዱ ላይ ማጋለጥ መጽሐፍ ቅዱስ ራሱ ተናግሯል። በብዙ ቦታ ማለት ነው መጥቀስ እንኳን እንዳልችል ጊዜ እስከሚያጥረኝ ድረስ ብዙ ሐሰተኛ አስተማሪዎች እንደሚነሱ ይናገራል። የሚነሱትም ከቤተ ክርስቲያን እንደሆነ ነው የሚናገረው ማለት ነው። ከውጭ ሁን ብሎ አይመጡም። በቤተ ክርስቲያን ውስጥ ያሉ አንዳንድ መጽሐፍቶችን ይዞ አንዳንድ ጥቅሶችን በስህተት ተረድቶ ይህንን እያስተማሩ የትውልዱን አይምሮ እየበረዙ የሚመጡበት ሂደቶች አሉ ከድሮም ጀምሮ ማለት ነው። ስለዚህ ይሄንን ህዝቡ እንዲያውቅበት ወደ ትክክለኛ አቅጣጫ እንዲሄድና በትክክለኛ መንገድ እንዲራመድ ትክክለኛውን ክርስትና ይዞ እንዲሄድ ወንጌል በሚለው አካሄድ ህዝቡ እንዲሄድ ወንጌልን እኛ ወንጌል በሚለው አካሄድ መረዳት ነው ዋናው ነገር ማለት ነው። ቆም ብለን ሰዎች ስላሉት ብቻ ሳይሆን ስላስተማሩትም ብቻ ሳይሆን ወንጌል ምን ይላል የሚለውን ነገር በመረዳትና በማወቅ ስንነሳ እውነቱን እኛም እንረዳለን፣ ለሌሎችም ደግሞ እናስረዳለን። እነዚያን የሐሰት አስተማሪዎችንም ደግሞ በህዝቡ ላይ ማጋለጥ እንችላለን ማለት ነው። እንግዲህ ወንጌል በመሰለኝና በደሳለኝ አይሰበክም። አንዱ እየሰበከ ወንጌልን በመሰለኝና በደሳለኝ አትስበኩ። ምክንያቱም ወንጌል ህይወት ነው። ህይወትን አመለካከትን ቪውን ቢታስቀምጥ በህይወት ላይ አይሄድም። ምክንያቱም ብዙ እኛ ያድነናል ብለን ያመንበት መንገድ ስለሆነ ብዙዎች ደግሞ የተጋደሉበት እውነት ስለሆነ ይህን ወንጌል እንደዚህ ተረድቻለሁ እንደዚህ አድርጉ እያላችሁ ህዝቡን እንዳትበጠብጡ እንግዲህ እኛም ከውስጣችን የሚፈልቀውን ምክር ወደ እናንተ እናጋራለን። ብዙዎቻችሁ ወንድሞቻችን በዚህ ዓለም አላችሁ በስህተት ተሳስታችሁ መንገዱን ለውጥ አድርጋችሁ ይሄዳችሁ አላችሁ። እግዚአብሔር ደግሞ እንዲመልሳችሁ እንጸልያለን። እናንተን ደግሞ ከምን የተነሳ ነው እያላችሁ መጽሐፍ ቅዱስን ጥናት እንድታደርጉ እናሳስባችኋለን። እንግዲህ የዛሬው ፕሮግራማችን በእንደዚህ አይነት ሁኔታ ይጠቃለላል። እንግዲህ ፓስተር ደሬ አክብረኸኝ ስለመጣ እንደገና ደግሞ ጥያቄዎችንም ለመመለስ ፍቃደኛ ስለሆን ከልቤ አመሰግናለሁ። እኔም አመሰግናለሁ። እሺ ተመልካቾቻችን በቀጥታ ደግሞ ከትንሱ ሻው ዩቲዩብ ስቱዲዮ የሚተላለፍላችሁ ፕሮግራም ስለሆነ ይህንን ቪዲዮ ላይክ አድርጋችሁ እንድትጨርሱ ሲጨርሱ መጨረሻ ላይ ላይክ አድርጋችሁ ቪዲዮ ከተመቻችሁ ደግሞ ሼር እንድታደርጉ እናሳስባችኋለን። እንደገና ደግሞ በተከታታይ የሚቀርብ ፕሮግራም ስለሆነ ይህንን እንድትከታተሉ ህይወትን የሚለውጠውን አይምሮን የሚያድሰውን ትምህርቶች ወደ እናንተ እናደርሳለን። የተለያዩ መዝሙሮችን የተለያዩ ቪዲዮዎችን ወደ እናንተ ስለምናቀርብ ሁላችሁም ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ አሳስባችኋለሁ። መልካም ሰንበት።